ሰው ሁሉ ከሚያወራለት ከተባለላት በላይ ናት። እኔ ስለሷ ብናገር ብሆናትም አይምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በዚች ምድር ሰው የለም ብዬ ብናገር ብሆናትም አይምስክር አላፍርም በሷ ኮራለው እንደሷ አሟልቶ ያደለው አላፍርም በዚች ምድር ሰው የለም ብዬ ብናገር። ሰላም ውድና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ውድ ቤተሰብ እንደምን ናችሁ? በድጋሚ ከሆነ ሰው ጋር መጥቻለሁ። ታውቃታላችሁ ብዬ አስባለሁ። አንቺም እነሱን የምታውቂ ይመስለኛል። ታውቂያቸዋለሽ? ባክሽ እኔ ሚዲያ ሰዎች አንተን ረስተውሻል። እኔ ረስተዋል። ማናት ደግሞ እቺ እያለ ነው በእርግጠኝነት። ቤተሰብ የባለፈውን ቪዲዮ አይታችሁ ከሆነ ከሚልኮ ጋር ያለውን ነገር ማለት ያው ወድሻለሁ ፈቅሻለሁ አልኩበትን ምክንያት አጫውቻት ነበርና ትንሽ ተናዳብን ምናምን ጓገጭ በላ ጥላን ሄዳ ምናምን ትንሽ ተጣልተን ምናምን አክሩፋን ያለውን ነገር ፈተናልና ወደ ግቢ ልትሄድ ነው ማለት ከሷ ጋርም ትንሽ በደንብ በአግባቡ አልተተዋወቁም አይደል? ትንሽ ተጋሽታችኋል። አትንኪብኝ እነካብሻለሁ ተባብለው ትንሽ ተጣልተዋልና እነሱንም ሰላም ለማድረግ ዛሬ እሺ እና ወደ ግቢ ልትሄድ ስለሆነ ሚልኮን ዛሬ ልንሰናበታት ልንታረቃት አንድም ከሷ ጋር ያው እኔ እንደሆነ ዝም ብላ ለሰዓታት ነው አክሮፋኝ እንትን ያለችው እና ከሷ ጋር ነው ያለውን ነገር ያልፈታችውና ትንሽ አሁንም ግን ያው ኩርፊያዋ ከውስጥ አልወጣም እና ነገሩን እንድትተወው ሲባል ማለት እንገናኝና ትንሽ ተጨዋውተን ምናምን እንለያያለን ብለናት በቀለ ሞላ ሆቴል እንገናኝ ተቀጣጥረናልና ምናልባት ቀድማን ይሆናል አላቅም እርግጠኛ አይደለሁም ይመስለኛል ያረፈደን ይመስለኛል እና ቤተሰብ የቀረውን ቪዲዮ እዛ ሄደን ካለች እሷን አይተን እንቀጥልላችኋለን። እስከዛ አይገርም ጻድቃን ያለ ቀጠሮ ይገናኛሉ። ለካኛ ተቀጣጥረናል። አንቺ ምን ሆነሽ ነው ዝም የምትይው? ሰላም ብለሻቸዋል? አዎ ብያቸዋለሁ። እሺ ምን አገባኝ እኔ። እንዴት ነሽ? አለልዳና ምንድን ነው ከፊኛው ነው መክሮፋሻል? እንዴት ነሽ? ባክሽ በደንብ ሰላም ቢያት። ሰላም ምን እግር ጣለ? በእናትህ ምን እግር ጣለ? አልገባኝም። እኔ ልሰናበትሽ ብዬ ጠርቼ ምን እግር ጣለ? ተሰናበተኝ ቢሆን እንግዲህ ምንድነው አንቺ አሁንም? ኧረ ኖርማል ነኝ አሁን። አሁንማ ኖርማል ነኝ። ማርያምን እንዴ ኖርማል ምን ያስፈልገዋል? እሺ እስቲ ኖርማል ኮንሻ እንደ ቁጭ በይና ብድግ በይ። እሺ አይ ማለት ከመሄድ በፊት በደንብ በትክክል እናገኛት ብለን አመጣጣችን ከሷ ጋርም ደግሞ በደንብ ሰላም ልታወርዱ ፈልጋለሁ። ስለሽ የሆነ ተግባራዊ ማለት በተገቢው መንገድ አልተገናኛችሁም አልተዋወቃችሁምና እስቲ እንዳዲስ ተዋወቁ። ሰላም እኔ ነቃቸው እባላለሁ የሚልኮ ጓደኛ ነኝ። ድራሽ እና ደግሞ ያንቺ ባል ማለቴ ያንቺ ጓደኛ ሚልኮ እባላለሁ። የዶም እባላለሁ የወንድሜ ሚስት ስላወኩሽ ደስ ብሎኛል። አለማ አመሰግናለሁ። አይ በእናትሽ እኔ ቀለል አይደለም በስነ ስርዓት ባለፈው የሆነ በቃ ያሳያችሁት ነገር ደስ አይልም። እኔ ጥፋተኛ ነኝ። አይ ያው እሷም ብትሆን
አይ ልንከራከር ምናምን አይደለም ግን በስነ ስርዓት ምን ቋቅሻለሁ እኮ የውሸት ሳቅ እንደምትስቂ ያውቃለሁ። ለኔም ቢሆን የምትስቂው የውሸት ሳቅ ነው እና እሺ ምን ላ ካለዚህ ለግብሻዋ ስትይ ብቻ ነው ያመጣሽ። እውነቱን ተናገሪ። ከእውነት ስማ አምነኝ ብዬ ነው እየሰማሻት ነው እንጂ ከልብ አልታረቅንም ማለት ዝም ብለሽ ነበረ ስታወሪ ነበረው። እኔ ሲጀመር እኮ በትክክል እንኳን አልተረዳኋችሁም እስካሁን። እኔ በትክክል ስለናንተ እንደዚህ የገባኝም ነገር አለ። ኧረ ሚልኮ በማርያም ኧረ አንቺ ግን ቆይ ምንድነው አይንሽ ላይ ሻማ ቀልጧል እንዴ? ምንድነው ከሱ የምታገኘው ነገር አለ? ቆይ ከልጁ እሷን እኮ እኔ እኮ አላቃትም። እንዴት ነው እስከ ዛሬ እሷን አላቃትም? ቆይ እሷን እነሱስ ቢሆኑ የት ያውቃሉ? ቤተሰብስ እስካሁን ያውቃል? ላንቺ እውነቱን በቃ በዚህ መንገድ እናስረዳታለን እናሳውቃላታለን ስለተባለ ነው። ያው በቃ ሳልፈልግም በግዴታ ይሻልኩት። እሷም ብትሆን ደግሞ ሚዲያ ላይ መቅረብ አትፈልግምና ካሁን በኋላ ግን አንዴ ወጣለች ትሰራለች ብዬ አስባለሁ አይደል? በእና ምከሪልኝ። ይኸው በግድ ነው በጭቅጭቅ ነው እሺ የምትለኝ። የሆነ ነገር በይልኝ። አየሻ ያንቺ እስከ ዛሬ ያለ መምጣት እኔ ላይ ምን ያህል ነገር እንዳደረጉብኝ እኔ ባቅሽ ኖሮ እኔ ላይ እንደዚህ አያደርጉም ነበር። ሌላ ጊዜም ሌላ ሰው ጋርም እንደዚህ እንዳያደርጉ ነይ አለው በይ አይሻልም? አይ በዚህ አጋጣሚ ግን እኔ ሚልኮን ከልቤ ነበር መወዳት ማለት ጀመረው ደግሞ ነንዴ ከነበረ መጣላ አንቺ ግን እኔን እምቢ አልሽኝ። ቆይ እኔ እሱን ተው። አይ ቆይ ተይ አልተው። አይ ተይ ችግር የለውም። አይ አንቺ እኔ መች እምቢ አልኩ። እኔ መች እምቢ አልኩ። አንቺ ዝም አትበያት እንጂ እኔ እምቢ ብያለሁ። አትታገስም? ወይኔ አምላኬ መታገስ አለብህ እንጂ ትንሽ ብታገዝሽ እሺ ትይኝ ነበር። በእናትሽ አው በይኝ። አይ አምልጧል በቃ እንዴ ወይ እግዚአብሔር። እና አሁንም እኮ ሚስቴ ብትሆኝ እሷ ምንም አትልም። ፈቃደኛ ሁለት ወዶ አይሆንም። ምንድነው እንዴ ለመሄድ ልትሰናበተኝ ነው የመጣኸው ወይስ? በነገርሽ ላይ ቤተሰብን እስካሁን ሰላም አላልሽም እና ደግሞ በተፈጠረው ነገር ላይ በእውነት ለነሱ መልስ ስጪ። ያው በአጋጣሚ ቢሆን ዝም ብለሽ ሆነ ነገር በያቸው። አንተ በእናትሽ አይምን ተምር። እንዴት ናችሁ ቤተሰብ? ያጄው ሰላም፣ እንዴት ናችሁ ቤተሰብ? ያው የተፈጠረውን ነገር አይታችሁታል። አስለቅሰውኛል የእውነት እና ሄደ ጀዝባ ብለናታል ማለት ነው። ዝቅ ብለ ነገሯ ላይ ይቅርታ ጠይቀናታል። አልጠየቁኝም። እኔ ነገሩን ገና ነው ያላቀም። ምን ነገር ስንሻ ላይ ምን አይተ ነው? ቆይ ግን አይ ሚልኮ በእውነት እሱ ልጅ እንደውም አይገርምም? ካንዳም ከማንም እሱ ይወደኛል። እሺ ስንሻ የመረኔ አይ ሲጀምር እኔ አውርተሽ ከሱ ጋር ባለመምጣትሽ እዚህ ባለመጥራትሽ በእውነት እኔ እርግጠኛ አይደለሁም። አንተ ግን እኔ እንዴት አስባችሁት ነው ግን እመቤቴ? አይ ሚልኮ ታውቂዋለሽ፣ ስለሱ አሁንም ደግሜ አልነግርሽም እኮ እኔና እሱ በሰዓቱ እኮ አንድ ላይ አልነበርንም። ምን ማለት ነው አልነበርንም ማለት? እሱ አንተ ታውቃለህ ከማንም በላይ ይደውላል ምን ይላል እንጂ እኮ በኋላ እንኳን ሰፈር ድረስ መጥቶ ቤት አስጠይቆ እኔን እና ታዲያ ቢያንስ ሚልኮ እንደዚህ አይተንበታል እና ከዚህ ልጅ ራቂ ይባላል። ከዚህ በፊት እኛ ብለንሻል። መሽራክሽ አድርገሽዋል እንጂ እና ከዚህ በፊት እኔ መች ነው እናንተን አልሰማም ያልኳችሁ? ምን ማለት ነው? ተው በእናትህ። አይ ቆይ አይ እኛ የመጀመሪያችን ነው ከዚህ ልጅ ጋር አጥቶ ምንም ቢሆን እንደዚህ አይቻለው። በቃ እኛ ብለንሻል። አንቺ ነሽ በቃ ልትረጂን አልቻልሽም። ግን አይደለም ለሌላ ጊዜ አሁን ሰው መምከር ስትፈልጉ ኖ አይደለም ሚልኮ እሱ እኛ መች ጠፋን? እኛ እሱ ጠፍቶን እኮ አይደለም። ግን አንቺ ድርቅ አልሽ በቃ ይሆናል አይደለ? የሆነ እኔ እኮ እሱን ተቀብዬ እኮ አይደለም እኮ አልተቀበልኩም ይመስላል። እንደዛ ነው የሚመስለው ሚልኮ። አሁንም አይሽ ነገሩ ያናደኛል ማቀው ነገር ስላለ ማለት ነው። ግን በቃ ተማከርን። በቃ ይርኔ አንተ እንደዚህ ባላት ማለት ላንተ ሞር ትልቅ ቦታ አላትና እንደዚህ ብትላት እንደውም አንተን በአንድ እሺ ትላል። እኮ እሺ ብትይኝ እኮ የኔ ሚስቴ ሆነሽ
የውሸት ቢሄ እውነት አደረገው ነበር። አመለጥኩሽ ነኝ ፍንጭታ ወላቃ አባቱ ነው እናታችሁ እና ግን ለማንኛውም ቀረሁብሽ። እግዚአብሔር ይመስገን ቀረሁብሽ። አልሐምዱሊላህ እግዚአብሔር ይመስገን። ይኸው ዛሬ ብቻሽን፣ እኔ ደግሞ አላምንም ብቻዬን። ካሜራማን አላምርም እንዲሁ እንድረስ ቴንክ ዩ ታምራለች። በርግጥ እሷ ትንሽዬ ያሚና እና ልጁን ከዚህ በኋላ የምር አይ ባታገኙ ደስ ይለናል፣ ላንቺም ለኛም ሲባል ማለት ነው። እና ደግሞ ስቲል ነው በአካል ከሱ ጋር እኛ ፊት ለፊት አልተገናኘንም እንጂ በእውነት ከባድ ጸብ ይፈጠር ነበር። በማን ምክንያት? ባንቺ ምክንያት። እንኳንም ጸብ ሳይፈጠር ሌላ ግርግር ሳይፈጠር በጊዜ እውነቱን አይ ንገራት በቃ ምናምን ተባለ። ታኮርፊያለሽ እንዴ አንቺ? አፈቅርሻለሁ ብለሽ አፈቅርሻለሁ ብዬሽ እኔን የመሰለ ልጅ። እኔ እኮ የሰጠውክን ቦታ እኮ በማይሆን ነገር ነው እኮ የቀየርክብኝ አንተ። ምን የመሰለ የወንድምነት ቦታ ሰጣለሁ አንተ ትቀያየራለህ ሰው ነው። አዩ እንደማንኛው እቺ ነገር ግን ድንገት ወደፊት ድንገት ልትደገም ስለምትችል ድንገት የሚባል ነገር የለም። ልትደገም ስለምትችል ድንገት የሚባል ነገር የለም። እሺ አይ ወደፊት እኮ ነው ማለት ነው። አይ ስቀልድ ነው ማንኛው እና ሚልኮ ከልብሽ ይቅር ብለንሽናል። ጋብዙኝና ልንጋብዝሽ አይደል? ደግሞ ልሄድ አይደል? እኔ እንዴት ተንከባከቡኝ እንዴ! እግዚአብሔር ከመምጣቴ ታስለቅሱኛል። ከፈት ልጅቱን አታሸባቀው። ምን ሆነሽ ነው? እሷ አንቺ ለምንድን ነው የምትፈሪው? በእውነት ካሜራ ስለተደቀነ እኮ ነው እያወራን ደህና ይሳቅን የተጫወቱን። አዲስ አይደለችም እንዴ? ለኔ አዲስ ናት። አዲስ ባትሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። አይሽ እንደ ወንድምሽ ታይኛለሽ፣ ግን ብዙ ነገር አያ እኔ ከዚህ በኋላ ግን ወንድም ስለምወድሽ እኮ ነው፣ ስለማፈቅርሽ ነው። እሺ ጣላይ ነው እኔ ከእሷ ጋር መጣላት እኔ አልፈልግም። አይ እንደዛ አይደለም። አይ አንቺ ደግሞ በኔጌቲቭ አትረጂ። ይታያል እንደዚህ ነው ብዬ የምናገረው። ወንድም ለእህትህ ግን አትነግርም። ጥሩ ነው። አሁንም ይቅርታውን ሂድና እሱን ጠይቅ። ቻው ቤተሰብ። እንግዲህ ምን ትጋበዝሽ? ምን እንጋብዛት? ምን እንጋብዝሽ? ይቅር እንድትለን ካሜራማን ውስጥ እንግባና ስፔሻል። አይ እሱም አንድ ላይ ለሱም ከሷ ጋር ሆነ ዘፈን አልፈልግም። እኔ ዘፈን ምን አለ? ፍቅርሽ ነው የጎዳኝ፣ ለሷ ነው የምዘፍነው። ፍቅርሽ ነው የጎዳኝ። ታው ካንተ ወሳይ የካሜራማናችንን እንሰማለሁ እሱን እንሰማለን። እሺ ሌላ ጥያቄ ልጠይቅሽ ሚልኮ። ሚስቴ እንዴት ነው? ታምራ? ይቅርታ አድርጉልኝና ታምራለች ግን ወደ ቤት ስንሄድ ምን እንዳለሽኝ ታውቂያለሽ? ትንሽ እዛ የተከራከረን ብንጠብቅ ኖሮ ገላታለሁ። እኔ አላልኩም። ምን አሁን እኮ ሰላም ነው በቃ ነገር ግን የዛን ቀን እኔ እነሱ ላይ ስጮህ የሆነ ተናደሽ ነው እንደዛ ያልሽው እና በእኔ መጣሽ። አንተ ዝም በል ወሬኛ ንገሪኝ። እሺ እናንተ እንድትቆጣው አትፈልጊ? ትቀልጃለሽ እንጂ እኔ መሰለልሽ ድሮ እኔ መሰለልሽ። እንግዲህ አመስግን፣ እግዚአብሔር አምላክን አመስግን። እሺ አሁን ምን የምሬን ነው ማለት ከልብሽ ይቅርታችንን ከተቀበልሽ ሆነ በቃ ደስ ትሽምሽ። ምን አማራጭ አለኝ እኔ እናንተ ላይ አልጨክን። እኔ እኮ አልጨክንም እኮ ግን እሷን ነው ጋብዝሽ። ግን እሷንም ውሰጂልኝ። አልፈልግም። እኔ ወደ ሀገሬ ልሄድ ነው። እኔን ጋብዙኝ። እሷ ከአንቺ ጋር ከሆነች ቢያንስ አስታውስሻለሁ። አታስታውሰኝ። አልፈልግም። እሺ ስንት የሚያስታውሰኝ ሰው አለ? እሺ ይኸው አሁን ስለ ትንሿው ልታወራ አላወራሁም። እሺ አንተም ማታውቀው ነገር አለ ያልሽ ነው? ማታውቀው ነገር አለ ያልሽ ነው? በሞት እሺ ተናገሪ። እና ቤተሰቦቻችን ይቅር ብዬዋለሁ። አይ ተናገሪ መጀመሪያ። ይቅር ብዬዋለሁ እና እሷንም ወድጃታለሁ። እሺ ጓደኛ አለኝ ያለች ነው። በቅርቡ እንደምታስተዋውቃችሁ እየተናገረች ነው።
ኧረ አዳያ እሺ ነው ግን እንካያን እሺ እና እኛ እንግባ መሰለኝ አዝዤ ልጠብቅ እሺ ቤተሰብ ከሚልኮ ጋር ያለን ነገር የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑት ጓደኛዬ እኛ ግን አለ ሳይለየን ወረት